የተከበራችሁ የህድቦና ቲቪ ተከታታዮች በዛሬው መሰናዷችን የብልጽግና ስርዓት አለኝ ያለ የሚመካበትን ሰራዊት በማስመልከት የተዘጋጀ ልዩ ጥንቅር ነው ይዘንላችሁ የቀረብነው። ህድቦና ቲቪን ሰብስክራይብ፣ ሼርና ላይክ ያደረጋችሁ ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን። ከአቅም በላይ በሆነ ፈታኝ አጋጣሚ መማረክ ያለና የነበረ ነው። ያም ሆኖ ግን ምርኮኛ መሆን ያሳፍር እንደሆነ እንጂ ደረት ነፍቶ የሚኩራሩበት ጀብድ አይደለም። አሁን ኢትዮጵያ ውስጥ ስልጣን ላይ ያለው የብልጽግና ስርዓት ግን ለወታደራዊ አዛዥነት የመመዘኛ ብቃት በቀዳሚነት ምርኮኛነት ይመስል በሀገሪቱ ሰራዊት ውስጥ ጀነራልነትን ጨምሮ እስከ የሰራዊቱ ኤታ ማጆር ሹም ድረስ ወሳኙንና ቁልፉን የአዛዥነት ቦታ የያዙት ምርኮኞች የነበሩ ናቸው። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ባጫ ደበሌ፣ ጀነራል አባዱላ ገመዳ ወዘተ የሻዕቢያና የወያኔ ምርኮኞች የነበሩ ናቸው። እንዳም ሆኖ ግን ምርኮኛው የሀገሪቱ የመከላከያ ሰራዊት አዛዥ ፊልድ ማርሻል ብርሃኑ ጁላ ምርኮኛነቱ የአደባባይ ምስጢር ሆኖ ሳለ የብልጽግና ሰራዊት ምርኮኝነትን የሚጸየፍ ጀግና እንደሆነ አድርጎ ሲገልጸው መደመጡ እሱ ባይገባውም የራሱን ምርኮኛነት ይበልጥ ጎልቶ እንዲታይ ነው ያደረገው። ምርኮኛው የሰራዊቱ ጠቅላይ አዛዥ ስለ ምርኮ የተናገረው የአንድ ሳምንት ምርጥ ቀልድ ሆኖ ፈገግ ሲያሰኝ ሰንብቷል። እንዲህ ነበር ያለው። እጅ መስጠትማ ያወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። አይ ምርኮኛው ፊልድ ማርሻል ምናልባት ያኔ ጁላ ሲማረክ ታሪክ ያልዘገበው እጹብ ድንቅ ነገር ተፈጽሞ ይሆን እንዴ? በዚያን ጊዜው ጦርነት ብርሃኑ ጁላ እጅ መስጠት የወላጆች አይደለም በማለት ራሱን አጥፍቶ ከሞተ በኋላ ሬሳው ተማርኮ ኋላ ላይ እጅ መስጠትን በሚጠየፉ ወላጆቹ መንፈስ ነፍስ ዘርቶ ይሆን እንዴ አሁን ለፊልድ ማርሻልነት የበቃው? አባባሉ ይህን ነው የሚያመላክተው። ፊልድ ማርሻሉ ይህ በምርኮኛ የበላይ አዛዥነት የሚመራው የብልጽግና ሰራዊት እጅግ ዘመናዊና በወታደራዊ ሳይንስ የተካነ በመሆኑ በዚች ምድር የኢትዮጵያን ሰራዊት የሚወዳደር እንደሌለ ነው የሚገልጸው። እንደ ኢትዮጵያ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላም። እኔ የመከላከያ ሰራዊት አዛዥ ስለሆንኩ አይደለም። በቃ መሬት ላይ ያለው ሀቅ እሱ ነው፣ እሱ መቀበል ነው። አዎ በዓለም እንደ ኢትዮጵያ አይነት ሰራዊት የለም። ምክንያቱ እንዲህ አይነት ብዛት ያለው ሰራዊት በጦርነት ሲሞትና በህብረት እጁን ሲሰጥ ወይንም ሲማረክ አልታየምና ማርሻሉ ልክ ብለዋል። ይህንን እሱ ባይናገረውም የምርኮ ሰለባ የሆነው የገዛ ሰራዊቱ አሳምሮ ይመሰክርለታል። የተማረከውን በድሮን መጥቶ እየጨረሰ ነው። ይሄ የመንግስት ተቋምም አይደለም። መከላከያ ድሮ ቀረ የለም። መከላከያ አሁን ጠፍተን ስንል መንገድ ላይ ተይዘን መተን ምንድገደል ከሆነ ለአባታችንና ለእናታችን አይደርስም። ቀን ያልፋል እያልን ነው ብርድ እየጠጣን ነው። 12ኛ እኔ ሰው ከ3ኛ ሬጅመንት ነው የሚናገረው። 12ኛ 3ኛ ሬጅመንት 2ኛ ሻምበል ተማሪካለሁ። ለምን አልተማረኩም የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ምርኮኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ ዓለም መንግስታት እንዳያውቅ። እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያደርገኝ ምንም አይደለም። ለምን ለመሞት ነው የተፈጠርኩት። ስንቴ ከሞት ድኛለሁ። ያው በዱላ በሶስት እግር ነው የሚሄደው። ከዚህ በላይ ሞት አለ ታደለ ወንድ ልጅ ከ300 በላይ ምርኮኛ አለው። የለኝም ለምን ይላል? ሚዲያ ላይ አወራ ብሎ ቢገልኝ ከሆነ ለምን መግደል አይደለም ለምን አይሰቅልም? እዚህ ላይ ምልከታ የሚያስፈልገው ጉዳይ ቢኖር ማርሻሉ እጅ መስጠትማ የወላጆቻችን አይደለም ያለው ቃል እውን እንዲሆን ይሆን እንዴ? በጦርነት እጅ የሰጠውን ወይንም የተማረከውን የገዛ ሰራዊቱን በድሮን የሚጨፈጭፈው የሚለው ነጥብ ነው። ጁላ ይህን ለግዳጅ በተሰማራበት አካባቢ ለዚያውም ከሌላ አገር መደበኛ ሰራዊት ጋር ሳይሆን የብልጽግና አገዛዝ አስመርሯቸው ዘመናዊ ያልሆነ የነፍስ ወከፍ ጠመንጃ ካነገቱና መሰረታዊ የወታደራዊ ስልጠና ሳይወስዱ በእልህና ቁጭት ተነሳስተው ራሳቸውና የአካባቢውን ህዝብ ከብልጽግና ጥፋት ለመታደግ በሚፋለሙት ታጣቂ ኃይሎች ነው እንደ ቅጠል እየረገፈና እየተማረከ ከያዛቸው ስፍራዎች እግሬ አውጭኝ ሲል የሚታየው። እንደሚታወቀው አብዛኞቹ የትግራይ የአማራና የኦሮሞ ክልሎች ከብልጽግና ሰራዊት ቁጥጥር ውጭ ናቸው የሚገኙት።
በጣም የሚያሳዝነው የቀደሙ የኢትዮጵያ ስርዓቶች ኤርትራንና ባህሯን ለመውረር ባካሄዷቸው ጦርነቶች በሺዎች የሚቆጠሩ የኢትዮጵያ ወታደሮች ሞተዋል፣ የዚያኑ ያህልም ተማርከዋል። እነዚህ የምትመለከቷቸው በቅርቡ በጸለምት አካባቢ በተካሄደው የ2 ቀናት ጦርነት ብቻ የተማረኩ የብልጽግና ሰራዊት አባላት ናቸው። እንዲህ አይነት ሰራዊት ይዞ ነው እንግዳውስ ይህ የበላበትን ውጪት ሰባሪ የሆነው አብይ አህመድ የሚመራው የክህደት ቡድን የውስጥ ችግሮቹን ማርገብ ሲሳነው የህዝቡን የትኩረት አቅጣጫ ወደ ውጭ ለመጠምዘዝ የጎረቤት አገር አንጡራ ሀብት የሆነውን ወደብና ባህር ለመውረር ዝግጅቴን አጠናቅቄያለሁ እያለ ሌት ተቀን ቱልቱላ ሲነፋ የሚደመጠው የብልጽግና ባለስልጣናትና የጦር አዛዦች በሰው ቁስል እንጨት ስደድበት እንዲሉ በአገር ውስጥ ጦርነቶች የሞት የአካል ጉዳተኝነትና የምርኮኛነት ሰለባ እያደረጉት የሚገኙት ምስኪኑን ከሰፊው ህዝብ አብራክ የወጣውን ኢትዮጵያዊ ወጣት ነው። እነሱማ ከሞቀ ቤታቸው ተቀምጠው ያሻቸውን አማርጠው እየበሉና እየጠጡ በሞቱትና በቆሰሉት የህዝብ ልጆች ሲሳለቁ ውለው ያድራሉ። እንዲህ አይነቱን ሰራዊት ነው ብልጽግናዎች ከዓለም ተወዳዳሪ የሌለው እያሉ ሲመጻደቁበት የሚውሉት። አስቀድመን እንደገለጽነው ምናልባት በዓለም ወደር የለሽነቱ በምርኮ ከሆነ እውነትም በዓለም ተወዳዳሪ የሌለው ሰራዊት ነው። የብልጽግና ፓርቲ ባለስልጣናት የሚኩራሩበት ከሀገር ውስጥ ባሻገር የቀጠናው ጋሻና መከታ ነው እያሉ የሚያሞካሹት አሁን ደግሞ የጎረቤት ሀገርን ወደብና ባህር ለመውረር ቀይ ባህር ይገባል ተብሎ የሚታሰበው ወደር የለሹ የብልጽግና ሰራዊት እንግዳውስ ይህ የምትመለከቱት ነው። ይሄ ነው ቀይ ባህር የሚገባው። የሰው ሀገር ጥሼ ገባለው ኤርትራ ልጠቀልላለው እየተባለ ያለው ተመልካቾች ይሄ ነው። ምን ይደረጋል? ይሄ ነው ተመልካቾች፣ ይሄ ነው ካርታ የሚቀይረው። ይሄ ነው ካርታ የሚቀይረው። ይሄ ኃይል ነው ቀይ ባህር የሚቆጣጠረው እና የኤርትራን ግማሽ መሬት ወስዳለሁ የሚለው ይሄ ኃይል ነው። ይሄ ኃይል ነው ተመልካቾች። በጣም ዝም ብሎ አብይ አህመድ እንደ ማስፈራሪያ የሚጠቀምበት የብልጽግና ሰራዊትን ራሳቸው ኢትዮጵያውያኑ እንዲህ በማለት ነው የሚገልጹት። የትኛው መከላከያ? የኢትዮጵያ መከላከያ የሚባል አለ? እንዲያው ሆነስትሊ እንነጋገር። የትኛው መከላከያ ነው? የኢትዮጵያ መከላከያ የሚባለው ይሄ ህዝብ ላይ ድሮን ምንድን ነው ማህበርም ላይ ብናገኘው ቤተክርስቲያንም ብናገኘው ደምረን እንጨፈጭፋለን የሚል መከላከያ ነው? መከላከያ የትኛው መከላከያ ነው? የማነው ፍኖተ ሰላም ነው መራዊ የሚባል ከተማ ወጥቶ ራንደምሊ አደባባይ ላይ ያገኘውን ሰው የሚረሽን መከላከያ ነው እንዴ? የገዛ ወገኖቹ ላይ ትግራይ ውስጥ የፈጸመውን እኮ እንትን እናውቃለን። ኦሮሞ ክልል ውስጥ የሚፈጽመውን ነገር እናውቃለን። የትኛው መከላከያ ነው? በገዛ ወገኑ ላይ እንደዚህ አይነት ጭካኔ የሚፈጽም መከላከያ ነው? የትኛው ነው? የህዝብ ወገን ከሆነ መከላከያ አሁን በሌሎች ሀገሮች የምናውቀው መከላከያ በስልጣን ላይ ካለው አስተዳደር በተለየ ባለሙያ በሆኑ ወታደሮች የሚመራ ከፖለቲካ ገለልተኛ የሆነ መከላከያ ከሆነ ያን ጊዜ መከላከያችን ነው እንለዋለን። ይህን አሳፋሪ ቁመና ያለውን ሰራዊት ያፈራው የብልጽግና የመከላከያ ሰራዊት እንግዳውስ ሌሎች አገሮች በብልጽግና ሰራዊት ምርኮ እጅ መስጠትና የጦርነት ውለው የሽሽት ታሪክ የተማረኩ ይመስል ከተለያዩ አገራት ተመክሯችሁን አካፍሉን፣ ወታደር አሰልጥኑልን፣ እንደራደርና እንፈራረም በሚሉ ጥያቄዎች መጨናነቁን አይኑን በጨው አጥቦ ምርኮኛው ፊልድ ማርሻል ሲደሰኩር ተደምጧል። እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም የሚል በቃ ቁጥር የለም። ለምንድን ነው
የኢትዮጵያ መከላከያ ሰራዊት ጋር ያለ ነገር ወደ እነሱ ትራንስፈር እንዲሆን ይፈልጋሉ። ስለዚህ ይጋብዙናል። የታንዛኒያ ጥሪ የተደረገልኝ መስከረም አልችልም እያልኩ እያራዘምኩ ሁለቴ አራዝም ያለው ይመስለኛል። ሁለት ደብዳቤ ጽፈን አራዝመናል። የአሳ ግማቱ ከጭንቅላቱ እንዲሉ የብልጽግና ስርዓት ብልሽት የሚጀምረው ከቁንጮው ነው። ቁንጮው ይዋሻል። ድክመቶቹን በጉራና ፉከራ ሊያዳፍንና የዋሆችን ለማደናገር የሚፈራ ካገኘም ብርክ ሊለቅበት ይሞክራል። በጣም የሚገርመው ግን ውሸቱ እጅግ በጣም የተጋነነ ሀገሪቱ ውስጥ ካለው ተጨባጭ ሁኔታና አቅም ጋር በፍጹም የማይመጣጠን መሆኑ ነው። ይሄው ኢትዮጵያ ውስጥ እንኳን በፋኖ በትግራይና በኦላ ኃይሎች ሲሳደድ ሲማረክና ሲገደል የሚታየው የአንድ መንደር የጎበዝ አለቆች ስብስብ ያህል አቅምና ብርታት የሌለውን ሰራዊት ጠቅላይ ሚኒስትሩ የአፍሪካው ቀንድ ሀገራት ጋሻና መከታ የሆነ ሰራዊት ገንብተናል በማለት አፉን ሞልቶ ሲናገር ቅንጣት አላፈረም። የኢትዮጵያን ሰራዊት በተመለከተ መሬት ላይ ያለው እውነታ ግን ከዚሁ በጣም የተለየ ነው። የአብይ ወታደራዊ አቅም ኦልሞስት ወድቋል። አብይ ወታደር የለውም፣ ወድቋል። ሞራል የለውም የአብይ ወታደር። ለምን? ይሄንን ደግሞ በቅርብ ጊዜ ያየነው ነው። አማራ ክልል 2 ክፍለ ጦሮች በጥቂት ደቂቃ 1 ሰዓት ምናምን 1 ቀን ውስጥ ዱቄት ሲሆኑ አየ። 2 ክፍለ ጦሮች በፋኖ ነው። ምንድነው የሚያመለክተው? ይሄ የአብይ ወታደር ሞራል የለውም፣ እጅ ለመስጠት ለመማረክ ዝግጁ እንደሆነ አየን። በኦሮሚያ ክልል ውስጥም ተመሳሳይ ነገር ነው እያየን ያለን። ስለዚህ አብይ በወታደራዊ አቅም በጣም ብቃት እንደሌለው ያውቃል። አንዱ ፍራቻው ከውስጥም የሚመነጭ ይመስለኛል። ሁለተኛው የኢኮኖሚ ጉዳይ ነው። የኢኮኖሚ ጉዳይ አብይ እንደ መጀመሪያው ጦርነት ትግራይ ላይ ጦርነት ሲያውጅ ኢኮኖሚ ነበር። ዛሬ ኢኮኖሚ ዱቄት ነው። እንዲህ አይነት ሰራዊት ይዞ ነው እንግዲያውስ አብይ አህመድ በተግባር ያጣውን ወታደራዊ ኃይል በዲስኩርና ውሽከታ ለማግኘት ጦርነት ለመክፈት ዝግጁ እንደሆነና ጠላቶቹን እንደ ቅማል ለማራገፍ የሚያስችል አቅምና ብቃት እንዳለው አስመስሎ ሲናገር የተደመጠው የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራገፋለን። ፍጻሜው አሳዛኝ ቢሆንም አብይ አህመድ ጠላቴ የሚላቸውን ወገኖች ሳይሆን የገዛ ሰራዊቱ አባላትን ነው እንደ ቅጠል እንዲረግፉ እያደረገ ያለው። ማን ይንገር የነበረ ማን ያርዳ የቀበረ እንዲሉ አብይ አህመድ በእብሪት በከፈታቸው ውጊያዎች የተማረኩ ወታደራዊ አዛዦች ይህንን ሐቅ ነው አስረግጠው የሚናገሩት። ስሜ መቶ አለቃ ኢድሪስ መሐመድ ከ11ኛ ክፍለ ጦር 1ኛ ሬጂመንት የ4ኛ ሻምበል አዛዥ ነኝ። ስለዚህ እኔ አሁን ማስተላለፍ የሚፈልገው ለኢትዮጵያ ሕዝብና ለኢትዮጵያ ወጣቶች በሙሉ በማዋቅም ባለማዋቅም ወጣቶች ተሰብስበው ወደ ጦርነት የገቡ እንደ ቅጠል እየተራገፉ ያሉ ዓላማ የሌለው ጦርነትን በመሸወድ በፖለቲከኞችና በጠቅላይ ሚኒስትር ምላስ አብይ በሚናገረው ንግግሮች በመሸወድ ወደ ጦርነት ገብቶ እየተራገፉ ነው። ስለዚህ የኢትዮጵያ ሕዝብ በሙሉ ይሄን ነቃ ብሎ ማሰብ አለበት፣ ማየት አለበት። ልጆቻችን የት ናሉ ብሎ መጠየቅ አለበት። መላክ ነው እንጂ የት እንደሚገቡ የት እንዳሉ እስካሁንም የተረዳ የኢትዮጵያ ሕዝብ ያለ አይመስለኝም። ስለዚህ እዚህ ላይ ቆም ብሎ እያንዳንድ ማሰብ ያስፈልጋል ነው የሚለው። የተለያዩ የሀገሪቱ ምንጮች እንደሚያመላክቱት በዚህ ዓመት መጀመሪያ መንፈቅ ብቻ የብልጽግናው ስርዓት በተለያዩ ምክንያቶች 42000 የሰራዊቱ አባላትን አጥቷል። ሰራዊቱን በማስኮብለል በተፈረጁ አካላት ላይም ምርመራ ተጀምሯል። ከፍተኛ የክህደት መጠን ተመዝግቧል በተባለበት ባለፉት 6 ወራት ውስጥ
የብልጽግና ስርዓት ሰራዊቱን ወደ ትግራይ እንዲጠጋ ባደረገባቸው ሳምንታትም በርካታ የሰራዊቱ አባላት መካዳቸው ተነግሯል። በዚህ ተደጋጋሚ ሂደት ልምድ የነበረውን ዋናውን ሰራዊት አጥቶ አሁን በግዴታና በሚያፍሳቸው ወጣቶች እየተዋጋ ወታደሮቹ ሞታቸው ለቤተሰቦቻቸው ሳይነገር ሲቆስሉም ሕክምና ሳያገኙ እያለቁ ነው። በውስጥ አዋቂ መረጃዎች መሰረት ባለፉት 6 ወራት ስርዓቱ ያጣቸው 42000 ወታደሮች በጦርነት የተገደሉ፣ የቆሰሉ፣ ሰራዊቱን በመክዳት ተቃዋሚ ኃይሎችን የተቀላቀሉና ወደ ቤተሰቦቻቸው የሸሹትን የሚያጠቃልል ነው። በእነዚህ 6 ወራት ከስልጠና ማዕከላት የተመረቀው ወታደር ብዛት 60,000 ሲሆን በእነዚህ ወራት አስቀድመው ግዳጅ ላይ ከነበሩት ወታደሮች 42000 ተገለዋል፣ ተማርከዋል፣ አሊያም ቆስለው ከአገልግሎት ውጭ ሆነዋል ይላሉ የኢትዮጵያን ሰራዊት ሁኔታ በቅርበት የሚከታተሉ ምንጮች። አብይ አህመድ ግን ለኢትዮጵያውያኑ ሕይወት መቀጠፍ ደንታ የለውም። እንደውም ይባስ ብሎ ኢትዮጵያ ከባህር እንደሚቀዳ ውሃ ፈጽሞ የማይደርቅ የሰው ኃይል ምንጭ እንዳላት በመግለጽ ካስፈለገ በአንድ ሳምንት ውስጥ 100,000ና ከዚያም በላይ ሰራዊት ማቅረብ በሌላ አባባል ለእልቂት ሊዳርግ እንደሚችል ደረቱን ነፍቶ ይደሰኩራል። ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በ2 ሳምንት በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በ1-2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ አብይ አህመድና ጄኔራሎቹ ሰራዊቱን እንደ ስልጣን ማቆያ መተማመኛ አይመለከቱትም የሚሉት አንድ የመከላከያ ወታደራዊ መኮንን የሥርዓቱ ባለስልጣናት ወታደሮቹን እናንተን ከመቀለብ ድሮን መሸመት ይሻለናል ስለሚሉት የመዋጋት ሞራሉ የተሸረሸረ መሆኑን አጋልጠዋል። በዚህም ምክንያት ያ ከሰው አልባ አውሮፕላኖች በታች ግምት የሚሰጠው ይኸው ሰራዊት ለኦህዴድ ብልጽግና ስርዓት ስልጣን ማስቀጠያነት አንዋጋም በማለት እየሸሸ መሆኑን አክለው አስረድተዋል። ከሰሞኑ ከጎጃም ቀጠና የተማረኩ አንድ ወታደራዊ አዛዥ ይህንኑ አስረግጠው ተናግረዋል። ካበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃ ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው? ደምቼ ምን አገኘው የሚለውን ነገር ራሱ አገናዝቦ በቃ የራሱን ጥያቄ ጠይቆ አማራጭ መውሰድ አለበት የሚል ሐሳብ። የብልጽግናው ፓርቲ መሪ አብይ አህመድ በሰራዊቱ ውስጥ ያለውን አሳፋሪ ውርደት ሸፋፍኖ በምርጥ ቃላት እያስዋበ በመደስኮር የሀገሪቱን ህዝብ ከማደናገር አልተቆጠበም። ባለፉት 5 እና 6 ዓመታት በአገር ውስጥ ጦርነት ብቻ ተፍረክርኮ ለመበታተን በመጨረሻው ሰዓት ላይ የሚገኘው ይኸው የብልጽግና ስርዓት ራሱንና ግብረ አበሮቹን ለመደለልና ገና አልሞትኩም ለማለት ተቃዋሚዎች 1000 ዓመት ቢዋጉም ሊያሸንፉት እንደማይችሉ ነው የሚደነፋው። በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። የህዝብ ልጆችን በግዴታና በማታለል ወደ ሰራዊቱ እያስገባ ቀደምት የኢትዮጵያ ተከታታይ ስርዓቶች በተጓዙበትና አመሻሽ ላይ እስከ ወዲያኛው በተሸኙበት የጥፋት ጎዳና መንጎድን በመምረጡ የአሁኒቱን ኢትዮጵያ ወጣቶች እንደ ቀድሞዎቹ ያለፉት ስርዓቶች ሰለባ የሆኑ አባቶቻቸው የሞትና የምርኮ ሰለባ እያደረጋቸው ይገኛል። ታሪክ ራሱን ይደግማል እንዲሉ ካለፈው ስህተቱ በማይማረው የብልጽግና ፓርቲ ጦስ አሁንም ስርዓቱ በየቦታው በሚከፍታቸው ጦርነቶች ልጆቻቸውም መደገማቸው ነው። እኛም ተማርከናል። አባቶቻችን ተማርኩ፣ እኛም ተረግመናል። አብይ አህመድ በየአጋጣሚው በቴሌቪዥን መስኮት ብቅ እያለ በፍጹም የማይደፈርና
ምንም አይነት ምድራዊ ኃይል ሊመክተው የማይችል ሁሌም የሚያሸንፍ ሰራዊት የገነባ መሆኑን ነው የሚገልጸው። ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። ምንም ጥርጥር የለንም በዚህ በኩል። አንድ በአመራር ላይ የሚገኝ ስርዓት በውስጡ መተማመን ከሌለ ውህደት ከቶ ሊኖር አይችልም። ስለሆነም ከላይ ያሉት አመራሮችና ከታች የሚገኙ በደረጃቸው ዝቅ ያሉ ወታደራዊ ሆነ ሲቪላዊ አካላት የሚሰጡት መግለጫ ለየቅል መሆኑ የግድ ነው። በአብዛኛው ወደ እውነት የሚቀራረበው ግን በዝቅተኛ ኃላፊዎች ወይንም አዛዦች የሚሰጠው መግለጫ ነው። ምክንያቱም እነሱ ሐቅ ወዳለበት የሰፊው ሕዝብ መድረክ በጣም የቀረቡ ናቸውና። ይህ በቅርቡ የሰራዊት አዛዦች ያካሄዱት ሚስጥራዊ ግን ደግሞ ሾልኮ የወጣው የሰራዊታቸው ግምገማ መሬት ላይ ያለውን እውነታ የሚያንጸባርቅ ነው። የስድስተኛ ሜካናይዝድ ክፍለ ጦር አባላትና አመራሮች ያካሄዱትን የውስጥ ግምገማ የቪዲዮ ቅጂ እጃችን ላይ ደርሷል። በግራ በኩል አንድ ሻምበል ወይም አንድ ጋንታ የምትሆን ዩኒት ልቆ እሷ በቶክስ ቦታውን እንድትይዝ ሌላ ኃይል እንዲወጣ አድርጎ ጠላት ማንኛውም ቁሳቁሱን ይዞ ሄዷል። ጠላት የቱ ጋር ያለ ስል የኛ ሰውም ትልቁም እግረኛውም ሁሉ ተኩሷል። ግን ጠላት በወቅቱ አልነበረም። ደጀኔ የሞተበት ቦታ ማለት ነው። ጠላት ያጠቃበት አካባቢ በሙሉ የወገን መሳሪያ በጠላት እጅ እንደወደቀ ይታወቃል። ይሄ ደግሞ ወቅቱ የፈጠረው ጉዳይ ነው። ጥይት ለምንድን ነው የምናባክነው? መሬት አይደለም የሚደበደበው፣ ጠላት ነው መደብደብ ያለበት። ጠላትን ካላገኘን ጠላትን ካልገደልን ይቀርመናል። ድል ማግኘት አንችልም። ሁለተኛ ተተኳሽ እንጨርሳለን። ቦታ ሲዘናቸው በግራ በኩል ኋላ ላይ ጭራሽ እነሱማ ታንኩን ትተው እኮ ነው የተመለሱት። ታንኩን ትቶ የተመለሱ ነበሩ። እዛ ተተኩ የተመለሱ እግረኛ ፈርሳው ተራራ ላይ 25ኛ ወጥታ ጥይት ጨርሳ ፈርሳ መታለች። ደና ተራራ ላይ ትልቅ ተራራ በግራ በኩል የነበረ። በዚሁ የሰራዊታቸው የጦርነት ውሎ ግምገማ ላይ አዛዦቹ እነዚያ አብይ አህመድ የመላውን አፍሪካ ደህንነት የማስጠበቅ ብቃት አላቸው ብሎ የሚኩራራባቸው የሰራዊቱ አባላት በአንድ ተራ የአገር ውስጥ ውጊያ የመደናገጥና የፍርሃት ስሜት እንደሚታይባቸው ነው የገመገሙት። በማይረባ ምክንያት ታንክ ማቆም አለ። ሁለተኛ ምድብተኛም የመደናገጦችና የመፍራት ሁኔታ ተፈጥሯል። እንደ ታንከኛ ትልቁን ድክመት ብለን የገመገምነው ከማሽላ ውስጥ ያወጣናቸው ሰዎች አሉ። ታንክ ይዞ ወደ ኋላ የተመለሰም ነበር። አንድ ሹፌር ታንክ ወደ ኋላ ሲመለስ ሩጬ ጀራ አስቁሜ እንደገና አዙሮ ያስመለስ ነው። ይገለበጣል በማትለው ቦታ ገደል አፋፍ ላይ እንደዚህ ያጥልተው ያጥልተው ኃይል ይበትናል። ድሽቃ ሲተኮስ ከታንክ ትወርዳላችሁ፣ መድፍ ሞርተር ሲተኮስ ትወርዳላችሁ፣ ትሸሻላችሁ። ማሽላ ውስጥ ታንክ ጥላችሁ ማሽላ ውስጥ የገባችሁ ብለን ነቅሰን የገመገምናቸው ይሄ ነው እንግዲህ በሮች ናት። እዚህ ጠላት አለ፣ እዚህ ወገን አለ። ለምንድነው የማይሻገረው? የሚገርም ነገር ያ ስተት ነው። የተከበራችሁ የህድሞና ቲቪ ተከታታዮች የብልጽግና ፓርቲ አሁናዊ ወታደራዊ ሁኔታን በማስመልከት ለዛሬ ያዘጋጀነው ልዩ ጥንቅር ይህን ይመስል ነበር። ሰላም ጤና ይስጥልን።